በቀጥታ ወደ ዕለቱ አክባሮች እንሸጋግራለን። አብራችሁን ቆዩ። ህወሓት መራሹ ቡድን የህገ ወጡን መጅሊስ አባላት በመጠቀም በህዝበ ሙስሊሙ ተቋማት ላይ የሚያደርገውን ጣልቃ ገብነትና አፈና አሁንም አጠናክሮ መቀጠሉ ታወቀ። ለቢቢኤን የደረሰው መረጃ እንደሚያመለክተው በተለያዩ መሳጅዶች የሚደረጉ ዳዕዋዎችን ፈቃድ የላቸውም በሚል እገዳ እየተጣለ መሆኑን ያመለከቱት ምንጮቻችን ይሄው የዳዕዋ ክልከላና እገዳ በአዲስ አበባ የፍትህ መስጂድ ላይ ተግባራዊ ይሆን ዘንድ የዳዕዋ ክልከላ ማስታወቂያ መለጠፉን አመለክተዋል። ምንጮቻችን የላኩት የፎቶግራፍ ማስረጃ እንደሚጠቁመው በፍትህ መስጂድ የሚሰጠው ማንኛውም ዳዕዋ ከህገ ወጡ መጅሊስና ከዑለሞች ምክር ቤት እንደዚሁም ከሚመለከተው የመንግስት አካል ፈቃድና እውቅና ሊሰጠው ይገባል፣ አለበለዚያ ግን በህግ ያስጠይቃል የሚል ጥብቅ ማስጠንቀቂያን የያዘ የማስታወቂያ ወረቀት ባሳለፍነው ማክሰኞ ጥር 30 ቀን 2009 በመስጂዱ ግቢ መለጠፉን ለማወቅ ተችሏል። መረጃውን የላኩልን ምንጮቻችን ጨምረው እንዳስረዱትም ይሄው የዳዕዋ ክልከላ ማስታወቂያ ከመለጠፉ አስቀድሞ ጥር 25 ቀን 2009 ከመግሪብ ሶላት በኋላ በመስጂድ ውስጥ የአቂዳና የተውሂድ ዳዕዋ ለአካባቢው ሙስሊሞች መሰጠቱን ተከትሎ የአካባቢው አህባሾች የተውሂድና የአቂዳ ትምህርት ለምን ይሰጣል፣ መንግስት እገዳ ሊጥል ይገባዋል በሚል ማመልከታቸው ታውቆ ዳዕዋው ከተሰጠበት ዕለት ቀጥሎ ባሉት 2 ቀናቶች የመንግስት ካድሬዎችና ደህንነቶች በመስጂዱ አካባቢ እንደታዩና ወዲያውም ይሄው ማስታወቂያ መለጠፉን ምንጮቻችን አስረድተዋል። በመጨረሻም ጉዳዩን አስመልክተው መልእክታቸውን ለህዝበ ሙስሊሙ ያስተላለፉት ምንጮቻችን ህዝበ ሙስሊሙ ከዳዒዎቻችን ጋር በጥብቅ በመተሳሰር እንደዚህ አይነት ጸረ ዳዕዋና ጸረ ተውሂድ የሆኑ ክልከላዎችና እገዳዎች ሳይበግሩት በተለያዩ የዳዕዋ ፕሮግራሞች ላይ በመሳተፍ የዳዕዋ እንቅስቃሴውን ሊያጠናክር እንደሚገባ አሳስበዋል። ድርቅ ለተከሰተባቸው አካባቢዎች እየቀረበ ያለው እርዳታ አጥጋቢ አይደለም ተባለም። በኢትዮጵያ ሶማሌ ክልል፣ ኦሮሚያ፣ አፋርና ደቡብ ክልሎች ለተከሰተው ድርቅ እየተሰጠ ያለው ምላሽ አጥጋቢ ያለመሆኑ ተገልጾ በሶማሌ ክልል 9 ዞኖች፣ በኦሮሚያ ምዕራብ ጉጂ፣ ቦረና እንደዚሁም ባሌ ቆላማ አካባቢዎች፣ በደቡብ ኦሞና ሰገን ህዝቦች አካባቢ የሚገኙ አርብቶ አደሮች ለከፍተኛ ድርቅ መጋለጣቸው በተደጋጋሚ ተዘግበዋል። ይሁን እንጂ በተጠቀሱት ክልሎችና ዞኖች እየቀረበ ያለው እርዳታ ከተፈጠረው አደገኛ ድርቅ አንጻር ሲታይ ያን ያህል መሆኑን ነው መረጃዎች የጠቆሙት። የኢትዮጵያ መንግስት ብሔራዊ አደጋ ስጋት ስራ አመራር ኮሚሽን በአርብቶ አደሩ አካባቢ የተከሰተውን ድርቅ ለመቋቋም በ47 ሚሊዮን ብር ወጪ የመጀመሪያ ዙር እርዳታ ያቀረብኩ ነው ቢልም እንደ መረጃዎች ገለጻ ከሆነ ግን እየተሰራ ያለው ስራ ከድርቅ አቅም ጋር የማይመጣጠን ሆኖ ተገኝቷል። የኢትዮጵያ መንግስት ለተረጂዎች የሚውል 47 ሚሊዮን ብር መመደቡን የገለጸ ሲሆን ነገር ግን ይህ ገንዘብ ከድርቁ ተጠቂዎች አንጻር እዚህ ግባ የሚባል እንዳልሆነም ተጨምሮ ተገልጿል። የተከሰተው ድርቅ በሰዎች ላይ ከሚያደርሰው ጉዳት በተጨማሪም የአርብቶ አደሩን እንስሳት እየቀጠፈ እንደሚገኝ ከድርቁ አካባቢዎች የሚወጡ መረጃዎች ይጠቁማሉ። ባለፈው ዓመትም 10.2 ሚሊዮን ዜጎች ለእርዳታ ተጋልጠው የነበረ ሲሆን ዘንድሮ ደግሞ 5.6 ሚሊዮን ዜጎች ለከፍተኛ ድርቅ መጋለጣቸውን መረጃዎች አመላክተው በኢትዮጵያ የተከሰተው ድርቅ አሳሳቢ መሆኑን ሲገልጽ የቆየው የተባበሩት መንግስታት ድርጅት ድርቁን ለመቋቋም ወደ $1 ቢሊዮን እንደሚያስፈልግ ይፋ ማድረጉ የሚታወቅ ሲሆን ለድርቁ ከሚያስፈልገው ገንዘብ ውስጥ እስካሁን የተገኘው ከግማሽ ያነሰ መሆኑንም መረጃው ጨምሮ አመላክቷል። ወደ የመን የሚሰደዱ ኢትዮጵያውያን ቁጥር መጨመሩ ታወቀ። የእርስ በርስ ጦርነት ላይ ወደምትገኘው የመን የሚሰደዱ ኢትዮጵያውያን ቁጥራቸው እየጨመረ መምጣቱን መረጃዎች አመላክተዋል። ይህንኑ መረጃ ይፋ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ባለፈው የፈረንጆች ዓመት ብቻ ወደ 87,000 ስደተኞች ወደ የመን መሰደዳቸውን አስታውቋል። የተለያዩ ሀገራት ድምር ከሆነው ከዚህ ቁጥር ውስጥ ወደ 80% የሚሆኑት ኢትዮጵያውያን ስደተኞች መሆናቸውንም የስደተኞች ኮሚሽኑ ካወጣው መረጃ ለመረዳት ተችሏል። በሀገራችን ኢትዮጵያ ባለው አምባገነናዊ አገዛዝ በስራ አጥነት እንዲሁም በተለያዩ ምክንያቶች ሀገራቸውን ጥለው የሚሰደዱ ኢትዮጵያውያን ቁጥር ከሚጠበቀው በላይ መጨመሩ ብዙዎችን ያሳሰበ ጉዳይ ሲሆን
በተለይም ደግሞ በጦርነት እየታመሰች ወደምትገኘው የመን በዚህ ወቅት መሰደድ ስደቱን ከባድ ከማድረጉም በላይ ሕይወት ሊያሳጣ እንደሚችልም ተነግሯል። ኢትዮጵያውያን ከየመን በተጨማሪ ወደ ሊቢያ ቀጥሎም ወደ አውሮፓ ለመግባት ከሞት ጋር ግብ ያለው ጉዞ እንደሚያደርጉም በተደጋጋሚ እየተዘገበ ይገኛል። ወደ አውሮፓ ለመግባትም ከሚደረጉት ጉዞዎች በተጨማሪም ወደ ደቡብ አፍሪካ ለመግባት ጥረት የሚያደርጉ ኢትዮጵያውያን ቁጥር በርካታ መሆኑን በተለያዩ ወቅቶች የወጡ መረጃዎች ይጠቁማሉ። ከኢትዮጵያ ኬንያ፣ ከኬንያ ታንዛኒያ፣ ከዚያም ቀጥሎ በሞዛምቢክ ድንበሮች ተደርጎ ወደ ደቡብ አፍሪካ ለመግባት በሚደረጉት ጉዞዎች ኢትዮጵያውያን ግንባር ቀደም ተሳታፊ መሆናቸው የሚታወቅ ሲሆን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወደ የመን ከተሰደዱ በርካታ ኢትዮጵያውያን ቀጥሎ ሁለተኛውን የስደት ተርታ የያዙት ሶማሊያውያን መሆናቸውን ይፋ አድርጓል። የኬንያ ፍርድ ቤት ዳዳብ የስደተኞች ካምፕ እንዳይዘጋ ወሰነ። በኬንያ የሚገኘው የዳዳብ ስደተኞች ካምፕ እንዳይዘጋ የኬንያ ከፍተኛው ፍርድ ቤት ወስኗል። በተደጋጋሚ የሽብርተኞች ኢላማ የምትሆነው ኬንያ ከሽብር እንቅስቃሴ ጋር በተያያዘ የዳዳብ ካምፕን ለመዝጋት ከወሰነች የቆየች ቢሆንም ጉዳዩ እስካሁን ድረስ መቋጫ ሳያገኝም ቀርቶ ነበር። በዓለም ላይ ትልቁ የስደተኞች ካምፕ እንደሆነ የሚነገርለት ዳዳብ በሺዎች የሚቆጠሩ የሶማሌ ስደተኞችን አስጠልሏል። በዛሬው ዕለትም የዋለው የኬንያ ከፍተኛው ፍርድ ቤት ችሎት በሰጠው ውሳኔ መሰረትም የኬንያ መንግስት ካምፑን እንዲዘጋ ያቀረበውን ጥያቄ ውድቅ አድርጎታል። የኬንያ መንግስት ያቀረበው ጥያቄ የሀገሪቱን ህገ መንግስት የሚጻረር እንደሆነ የገለጸው ከፍተኛው ፍርድ ቤት ጥያቄውም የህገ መንግስቱን አንቀጽ 27 እና 28 የሚጥስ እንደሆነ አክሎ የገለጸ ሲሆን ጥያቄው የስደተኞችን መብት ይጥሳል ሲልም ፍርድ ቤቱ የኬንያን መንግስት ጥያቄ ውድቅ አድርጎታል። ይህ በእንዲህ እንዳለም ኬንያ በተደጋጋሚ ጊዜ አሸባሪው አልሸባብ ታጣቂ ቡድን ሰለባ የሆነች ሀገር መሆኗ ተጠቅሶ በ2015 ጋርሻ በተባለው የኬንያ ዩኒቨርሲቲ ላይ አልሸባብ ጥቃት ሰንዝሮ በርካቶችን አቁስሎ በጥቃቱ ለሞት እየተዳረጉም እንዳሉ ይታወሳል። ከዓመታት በፊት ዌስት ጌት የተባለው የኬንያ ትልቅ የገበያ ማዕከል በአልሸባብ ጥቃት ተሰንዝሮበት በውስጡ የነበሩት ሰራተኞችና ገበያተኞች የሞትና የአካል ጉዳት እንደደረሰባቸውም አይዘነጋም። ላለፉት 20 ዓመታት የሶማሊያ ስደተኞችን በማስጠለል አገልግሎት ሲሰጥ የቆየው የዳዳብ ካምፕ ከ2600 በላይ የሶማሊያ ስደተኞችን አስጠልሎም ይገኛል። በኬንያ በሚገኙት ዳዳብና ካኩማ ካምፖች የተጠለሉና ወደ አሜሪካ ለመጓዝ ህጋዊውን ሂደት ያጠናቀቁ የሶማሊያና የሱዳን ስደተኞች ጉዟቸው ተሰርዞ ወደ ካምፓቸው እንዲመለሱ መደረጉ የታወቀ ሲሆን የሁለቱ ሀገራት ዜጎች በአዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ የተጣለባቸው ቢሆንም የዩናይትድ ስቴትስ ፌደራል ከፍተኛው ፍርድ ቤት ዳኛ እገዳው ላይ ማዕቀብ ጥለው እንደነበርም ይታወቃል። ይህ በእንዲህ እንዳለም በዚህ ሳምንት ወደ አሜሪካ ሊበሩ የነበሩ የሱዳንና የሶማሊያ ዜጎች ወደ ካምፑ እንዲመለሱ መደረጉም ተጨምሮ ታውቋል። በኢትዮጵያ የተቋቋሙት የጉለን ትምህርት ቤቶች ለቱርክ ተላልፈው ሊሰጡ መሆኑ ታወቀ። በጉለን ንቅናቄ ተቋም በኢትዮጵያ የተከፈቱት ትምህርት ቤቶች ለቱርክ መንግስት ተላልፈው ሊሰጡ እንደሆነ ታውቋል። በቱርክ መፈንቅለ መንግስት ውስጥ እጃቸው አለበት ተብሎ በቱርክ መንግስት ክስ የሚቀርብባቸው ፋቱላህ ጉለን በእሳቸው ስም በአዲስ አበባ የከፈቷቸው ትምህርት ቤቶች ቢኖሩም ትምህርት ቤቶቹ ከጉለን የፖለቲካ እንቅስቃሴ የጸዱ መሆናቸውን የትምህርት ቤቶቹ ዳይሬክተሮች መናገራቸውን ጠቅሰን መዘገባችን ይታወሳል። ትምህርት ቤቶቹ ከየትኛውም ሃይማኖታዊ አስተምሮት ያልተነካኩና ኢትዮጵያውያንን ጨምሮ ከ30 በላይ ሀገራት ዜጎች የሚማሩባቸው እንደሆኑም የትምህርት ቤቱ ዳይሬክተሮች መግለጻቸው አይዘነጋም። ባሳለፍነው የሐምሌ ወር ውስጥ በቱርክ የተሞከረውን መፈንቅለ መንግስት መክሸፉን ተከትሎ ፕሬዝዳንት ጠይብ ኤርዶጋን በተለያዩ የዓለም ክፍሎች የሚገኙና በጉለን የተሰየሙ ትምህርት ቤቶች እንዲዘጉ አሊያም ተላልፈው እንዲሰጡ ለየሀገራቱ መንግስታት ጥያቄ ማቅረባቸው የሚታወስ ሲሆን ጥያቄ ከቀረበባቸው ሀገራት አንዷም ኢትዮጵያ በመሆኗ ቱርክ ለኢትዮጵያ መንግስት ጥያቄ ካቀረበች ከወራት በኋላ የሥራ ጉብኝት ለማድረግ ወደ ቱርክ ያቀኑት
በቱርክ የቀድሞ የኢትዮጵያ አምባሳደርና የአሁኑ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአዲስ አበባ የሚገኙና በጉለን አስተምሮት ይመራሉ የሚባሉ ትምህርት ቤቶች ለቱርክ መንግስት ተላልፈው እንደሚሰጡ ለቱርክ ባለስልጣናት መግለጻቸውን መረጃዎች ጠቁመዋል። የቱርክ መንግስት ሽብርተኛ ብሎ የፈረጃቸው ጉለን በተለያዩ ሀገራት በስማቸው የተቋቋሙ ትምህርት ቤቶች እንዳሏቸው ይነገራል። በአዲስ አበባ በአፍሪካ ህብረት ጽሕፈት ቤት አካባቢና በተለያዩ የመዲናዋ ክፍሎች በጉለን ስም የተሰየሙ ትምህርት ቤቶች አገልግሎት በመስጠት ላይ የሚገኙ ሲሆን በአሜሪካ ፔንሲልቬኒያ ግዛት ነዋሪ የሆኑት ፋቱላህ ጉለን በበኩላቸው በቱርክ መንግስት የሚቀርብባቸውን የሽብርተኝነት ክስ ሲያጣጥሉት ቆይተዋል። አድማጮቻችን ለዕለቱ ያልናቸው አክባሮች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም። የቢቢኤን 6ኛ ዓመት በዋሽንግተን ዲሲ በአሜሪካዋ መዲና በዋሽንግተን ዲሲ ውስጥ ኢትዮጵያውያኑን ማህበረሰብ የሚመለከቱ ወሳኝ ክንውኖች እየተስተዋሉ ነው። በቅርቡ ተመርጠው ወደ አሜሪካ ቤተ መንግስት የገቡት አዲሱ ፕሬዝዳንት ለሙስሊሞችና ለስደተኞች ስጋት ሲሆኑ እስላሞፎቢያ እየታየ ነው። የፕሬዝዳንቱ መመረጥ ተከትሎ በሙስሊሞች ላይ ያነጣጠረ የጥላቻ ወንጀል ተበራክቷል። ለጥላቻ እምቢኝ ያለው የአሜሪካ ህዝብ ሙስሊሞችንና ስደተኞችን ደግፎ አደባባይ በመውጣት ተቃውሞን ማሰማቱን ቀጥሏል። በዚህ ወሳኝ ወቅት ሚዲያን አጠናክሮ ህዝቡን ማንቃቱ ተገቢ መሆኑን ያመኑት የፈርስት ሂጅራ ኮሚኒቲ አባላት የቢቢኤንን 6ኛ ዓመት ከግምት ውስጥ አስገብተው ልዩ ፕሮግራም አዘጋጅተዋል። በዕለቱም በአሜሪካ ውስጥ ለሙስሊሞች ሰብአዊ መብት ከሚታገለው ኬር ተጋባዥ እንግዳ ይመጣል። ኢትዮጵያ ሙስሊሞችና ሌሎች ስደተኞች በዚህ አስጊ ወቅት መብትና ግዴታቸውን አውቀው ራሳቸውን ይከላከሉ ዘንድ ግንዛቤ ማስጨበጫ መልእክት ከኬር ይተላለፋል። ቢቢኤን ያሳለፋቸው 6 ዓመታት ይቃኛሉ። ኢትዮጵያ ውስጥ የተጀመረው መብትን የማስከበር ጥረትና መስዋዕትነት ወደፊት በምን መልኩ ይቀጥላል? ይህንንም ለማድረግ የዲያስፖራ ሚና ምንድነው? የሚሉት መሰረታዊ ሐሳብ በተጋባዥ እንግዶች ይቃኛል። ቀኑ ቅዳሜ ፌብሩዋሪ 25 2017 ሲሆን ሰዓቱ ከ4:30 ጀምሮ ቦታው ዋሽንግተን ኢቲካል ሶሳይቲ 7750 16th Street Northwest Washington DC 20012 አዘጋጅ በፈርስት ሂጅራ ኮሚኒቲ የቢቢኤን የድጋፍ ግብረ ኃይል። Donald J. Trump is calling for a total and complete shutdown of Muslims entering the United States until our country's representatives can figure out what the hell is going on. We have no choice. We have no choice. የቢቢኤን 6ኛ ዓመት በሂውስተን ቴክሳስ ቢቢኤን ያለፈባቸውን ወሳኝ 6 ዓመት ለመቃኘት ቢቢኤንን ለመደገፍ ወሳኝ ዝግጅት ተዘጋጅቷል። በዚህ ፕሮግራም ላይ የአሜሪካን ፕሬዝዳንታዊ ምርጫን ተከትሎ እየተስፋፋ ያለውን ጸረ ኢስላማዊ የጥላቻ ዘመቻ ይቃኛል። የአሜሪካ ህዝብ ለሙስሊሙ ማህበረሰብ እያሳየ ያለው ፍቅርና ድጋፍ ይዳሰሳል። በሂውስተንና በአካባቢዋ ያለው ኢትዮጵያዊ በመገናኘት በአገር ጉዳይ ላይ ይመክራል። በሂውስተን በዳላስና በኦስተን ቴክሳስ የሚገኙ የቢቢኤን ደጋፊዎችና ቤተሰቦች በስፍራው በመገኘት ቀኑን የተሳካ ያደርጉት ዘንድ አዘጋጅ ኮሚቴው ጥሪውን ያቀርባል። ተጋባዥ እንግዶች ሼክ ኻሊድ ዑመር፣ ጋዜጠኛ ሳዲቅ አህመድ። ቀኑ ቅዳሜ ፌብሩዋሪ 18 2017 ሰዓቱ ከ4:30 PM ጀምሮ ቦታው ቤከሪ ፕሌን ኔበርሁድ ሴንተር 6500 ሩኪን ስትሪት ሂውስተን ቴክሳስ 77074 አዘጋጅ በሂውስተን ቴክሳስ የአልአሚን ኮሚኒቲ አባላት። ቢቢኤን የሚያጠና የህዝብ ጎዳና መልካም ዜና